እናንተ የኔ ቲክቶክ ለመዘጋበት አላቅም። ዛሬ ያኔ አራተኛ ቀን ነው ከዘጋ። ደግሞ የማዳምሻ ቃላ ነኝ። ወደ ብዙ ፖሎ ነበረ፣ ወደ 20 ምናምን ሺህ ፖሎ ነበረ። እሱ አዘጉበት። ለምን ዘግቶናል አላቅም። ብቻ አማርኛ እንኳን አይችልም በደንብ ማውራት፣ ሌላ ቋንቋ ነው ማውራው። ግን ለምን ነው የዘጋችሁ? እዚህ አሁን የመዳን ኩሽና ተቃጥዬ ነው የሚሰራው። እናንተ ደግሞ ቲክቶክ ትዘጋላችሁ። ለምን ትዘጋላችሁ? ለምን ዘጋችሁ? እሱ ላይ አሁን ገንዘብ መቆጠሩ መስሎናል። እንደዚህ ብዬ በቃ እናንተ ጋር ጫወታለሁ ብዬ ነው የሚሰራው። ቲክቶክ እናንተ ጋር ይስቃለሁ ብዬ ጫወታለሁ ብዬ ነው የሚሰራው። እናንተ ደግሞ ትዘጋላችሁ። ለምን ዘጋችሁ? አሁን እንዴት አድርጌ ነው የሚከፍተው አላቅም። ብቻ ግራ ያገባ ነው። 20 ምናምን ወደ 30 ሺህ ምግባት ያኔ ትንሽ ነው ያቀረው። እሱ ነው አዘጉበት። እኔ አሁን ስራ እንደዚህ ሰርቼ ነው ደግሞ ገንዘብ አይከፍልም። በቃ ዝም ብዬ እናንተ ጋር ጫወታለሁ ብዬ ነው የምሰራው። እናንተ ደግሞ አዘጋችሁ። የሰራው ነገር ግን የለም። ዝም ብዬ ነው አሰራው። የዘጉበት ታይ የመዳም ስራ አትስራበት። ምን እስኪ እናንተ ንገሩበት፣ በኮሜንት ላይ ንገሩ። እንዴት አድርገን አሁን ተመልሼ የምከፍተው? እስኪ እናንተ ንገሩ። እንኳን አማርኛ በደንብ ማውራት አይችልም ወይ? እናንተ ንገሩ። እኔ አሁን እዚህ ሀገር መጥቼ በቃ ህይወት የራሴ እቀይራለሁ ብዬ በቃ በዛ ቤት ወደዛ ቤት ገብቼ ይሰራለሁ። ግን ምንም ነገር ለውጥ የለም። እስከዚህ ዩቲዩብ እንኳን ሰርቼ ሀገሬ ገብቼ በቃ የሆነ ነገር አሰራለሁ። በቃ ምን ላድርግ እናንተ? በዚህ እድሜ ወደ 18 አመት ነበረ አረብ ሀገር ሄጄ ነበር። እስካሁን ያው አረብ ሀገር ነው አለው። ምንም ነገር ለውጥ የለም። አረብ ሀገር በቃ ዝም ብዬ ነው የምሰራው። እንኳን ይቅርና ወረቀት ራሱ የለም። ዝም ብዬ ነው የምሰራው። በቃ ፈጣሪ ነው የሚያውቀው ሁሉ ነገር። በጣም ደክሞኛል። ደከመን በቃ እንደው የነሱ ቤታችን ሰለቸን። በቃ ደክሞናል። ገና 18 አመት ነበረ አረብ ሀገር ሄጄ አሁን 7 አመት ነው እዚህ ሀገር ዱባይ። ያኔ በጣም ከባድ ነው። እናንተ ላይክ ሼር ያድርጉ፣ ሰብስክራይብ